ጸጉራችሁ ዘይት ትገዙለታላችሁ በአቮካዶ ተቀባላችሁ ሙዝ ተቀባላችሁ ብዙ ነገር የተቀባችሁት ግን ጸጉራችሁ እያደገ አይደለም ዲብ ላይ ብዙ ሰዎች እንዴት እንደሚያሳድጉ ታያላችሁ ግን ጸጉራችሁ እያደገ አይደለም ስለዚህ ይሄ ቪዲዮ ለእናንተ ነው ማለት ነው ሰላም ጤና ይስጥልኝ እንዴት ናችሁ አቢጉ ባላለው ዛሬ ስለ ጸጉር ነው የምናየው ጸጉራችሁ ለምን እንደማያድግ ነው የምናየው ጸጉራችን ሁሉ ጊዜም እያደገ ነው ጸጉራችን ከአናታችን ላይ ወይም ደግሞ ከዚህ ከስካልፓችን ላይ 0.5 ኢንች 0.5 ኢንች ማለት እቺ ነች 0.5 ኢንች በየወሩ ጸጉራችን ያድጋል ይሄ ማለት በአመት 6 ኢንች ወይም ይሄን የሚያክል ያድጋል ማለት ነው ስለዚህ እኔ ጸጉሬን ባሳድግ እና ምንም ነገር ደግሞ ባልቆራርጠው እንደለመድኩት ባልቆራርጠው ምን ያህል ያድግልኛል መሰላችሁ የተወሰነ እንኳን በቆርጣት ብዬ ነው ለመያዝ ያክል ይሄን ያክል የሚቀጥለው አመት እዚህ ድረስ መድረስ አለበት ማለት ነው ባለለይ ሁሌም 0.5 እያደገ ነው በወር ጸጉራችን ስለዚህ 6 ኢንች ደግሞ በአመት ያድግልናል ማለት ነው ስለዚህ ለምንድነው ሁላችንም ወገባችን ላይ ያለው ወረደው ጸጉራችን ለምንድነው ጸጉራችን እዚህ ጋር ይቀርው ለምንድነው ጸጉራችን እዚህ ጋር እየቀረ ያለው ብለን ማየት አለብን ማንኛውም ጤነኛ ሰው የስካልፕ ችግር የሌለበት የቆዳ ችግር የሌለበት ወይም የሆርሞናል ችግር የሌለበት ወይ ደግሞ የአመጋገብ ችግር የሌለበት ወይም ደግሞ የቫይታሚኖች እጥረት የሌለበት ማንኛውም ጤነኛ ሰው 0.5 ቅድም እንዳሳያችሁ 6 ኢንች ያድጋል ነገር ግን ጤነኛ ካልሆነ ሄዳችሁ እነዚህ ችግር ካለባችሁ ሄዳችሁ ቼክ መደረግ ትችላላችሁ ሐኪም ጋር እኔ የህክምና አድቫይስ ልሰጣችሁ አልችልም አዎ የፋርማሲ ተማሪ ነኝ ግን ደግሞ ለእያንዳንዳችሁ አድቫይስ መስጠት አልችልም ስለዚህ እነዚህ አይነት ችግሮች የሆርሞናል ችግር የኒውትሪሽን ወይም ደግሞ የአመጋገብ ወይም ደግሞ የቫይታሚን ችግር ወይም ደግሞ የቆዳ ችግር የተለያዩ እንደዚህ አይነት ነገሮች ካሉባችሁ ሄዳችሁ ዶክተራችሁን ወይም ደግሞ የጤና ባለሙያ ማማከር ይኖርባችኋል ከኔ ጋር የምናየው ግን ኖርማል የጸጉር አስተዳደግ ኖሮን ጤነኛ ሆነን ጸጉራችን አላድግላለን ነው ምን ስለሆነ ነው ያንቺ ለምንድነው ጸጉርሽን ስለ ጸጉር ማሳደግ አንቺ የምትነግሪኝ ካላችሁ እኔ ጸጉሬን በአመት ከዚህ ወደዚህ በአመት ብቻ ነው ያደረስኩት ከዛ ደግሞ በዚህ አመት ቆራርጬው ምናምን ትምህርት ቤት ከገባው በኋላ ፋርማሲ ትምህርት ቤት እንዴት ጸጉር እንደሚነቃቀል እኔ ለእናንተ አልነግራችሁም መቼስ ያ ሁሉ ተነቃቅሎ ደግሞ በ3 ወር ውስጥ ከዚህ ወደዚህ ነው ያሳደግኩት ስለዚህ እኔ በደንብ ክሬዴንሻል አለኝ ማለት ነው ለእናንተ የመናገር ወይም ደግሞ ለእናንተ የማስረዳት ፕላስ ደግሞ የሳይንስ ተማሪ ነኝ ስለዚህ የተወሰነ ስለሰውነታችን አውቃለሁኝ ስለሚያድግ ከሆነ እኛ ያረግን ያለነው ልክ እንደ ዛፍ ነው ማለት ነው ዛፍ ከስር ሩት አለ ወይም ደግሞ ስር አለው ስሩ ውሃ ይመጣል ኒውትሪሽን ይመጣል የሚያስፈልገው ነገር ይመጣል ከዛ እያደገ ነው ዛፉ እያደገ ነው ከዛኛ መተን ከላይ እንቆርጧለን ስሩም ብያስረዳዋችሁ ይሄ ነው እዚህ ጋር ያለው ነው ስሩ ከደማችን ኒውትሪየንት ያገኛል ውሃ ያገኛል ብዙ ነገር ያገኛል ጸጉራችን ከዛ በኋላ ግን ገና ልክ ወደ ላይ ከፍ ባለ ቁጥር እንቆርጥለታለን እንደ ዛፍ ማለት ነው እንቆርጧለን ለዛ ነው ተመሳሳይ ቦታ የሚቆየው ወይም ደግሞ ተመሳሳይ ቦታ የሚቆይባችሁ ከሆነ ማለት ነው ተመሳሳይ ዳሜጅ እያረጋችሁበት ነው ማለት ነው ዳሜጅ እያረግነው ከሆነ አንደኛ እያጣረ ነው የሚሄደው ሁለተኛ ደግሞ ተመሳሳይ ዳሜጅ ከሆነ ደግሞ ለምሳሌ ጸጉራችሁ መስለቁ ከሆነ ሁሉ ጊዜ ከዚህ ጋር ይፋተጋል ከዚህ ጋር ስለሚፋተግ ይሄ መፋተግ እዚህ ጋር እንዲቀር ያደርጋል ማለት ነው ስለዚህ ከትከሻ የማያልፍ ጸጉር የሚል ሰው አልሰማችሁም ከጆሮ የማያልፍ የሚል ሰው አልሰማችሁም ስለዚህ ተመሳሳይ ዳሜጅ የምታረጉበት ከሆነ ተመሳሳይ ቦታ ይቀራል ከዛ ደግሞ እያጣረ የሚሄድ ከሆነ ደግሞ የሆነ እያደረጋችሁበት ያላችሁት ነገር አለ ማለት ነው ስለዚህ ዛሬ ስለሱ ነው የምናወራው ጸጉራችን እንዳልኳችሁ አንደኛው ከዚህ ጋር ወይም ደግሞ ከጫፉ ይሄ ከሁሉም ያረጀው ጸጉራችን ይሄ ነው አይደለ ከሁሉም ያረጀው ይሄ እኔ ራሱ ስታዩት ይላችሁ ሾል ብላለች መቆረጥ አለባት ይሄ ነው ከሁሉም ያረጀው ጸጉራችን ማለት ነው ይሄ አዲሱ ነው ገና እየበቀለ ያለው ነው ይሄ ደግሞ በጣም ያረጀው ነው ስለዚህ በደንብ መጠበቅ አለብን ይሄንን በደንብ መጠበቅ አለብን እንዴት እንደምንጠብቅ ደግሞ በሚቀጥለው ቪዲዮ ላይ አስረዳችኋለሁ ማለት ነው ሶ አንደኛው ብሬኬጅ ወይም ደግሞ ከዚህ ላይ የሚቆረጠው ካለው ላይ የሚቆረጠው ነው ሁለተኛው ደግሞ ምንድነው ከዚህ ከስካልፓችን የሚነቀለው ወይም ደግሞ ሼዲንግ የምንለው ወይም ደግሞ ማበጠራችሁ ላይ ወይ ደግሞ እጃችሁ ላይ እንደዚህ ስትስቡት ጸጉራችሁ ረጅም ከሆነ በደንብ ረጅም ሆኖ ጫፉ ላይ ደግሞ ልክ እንደ ነጭ ነገር ካያችሁ ከውስጥ ነው የተነቀለው ማለት ነው ያ አቨሬጅ ሰው ከ50 እስከ 100 ጸጉር በቀን ሼድ ያደርጋል ወይም ደግሞ ይራገፋል ይሄ ኖርማል ነው ኖርማል ያስተዳደግ ዘይቤ ነው አስተዳደጉ የጸጉር አስተዳደግ ሳይንሱ ምናምን የምትፈልጉ ከሆነ ኮሜንት ላይ ንገሩኝ እሰራላችኋለሁ ምንም እንዳያሳስባችሁ ግን እኔ ምን መክራችሁ ነገር እንደሆነ ታውቃላችሁ ጸጉራችሁን
ልክ እንደ አንድ ቁጠሩት። ልክ እንደ አንድ ፍሬው አታሳዝንም አንዷ ፍሬ ልክ እንደዛ እዩት። ቤቢ አድርጉት። ልክ እንደ ልጅ እንዴት የምትንከባከቡት እንደዛ ካላረጋችሁት ማለት ነው ምንጭር የምታደርጉት ከሆነ ምንም አይጥቅማችሁም። በቃ ምንም አያድግም ጸጉራችሁ ምንም አያድግም። ሁሉ ነገር እንክብካቤ ይፈልጋል። ስለዚህ መንከባከብ አለባችሁ። ለምንድን ነው ይሄ ጸጉራችን የሚሰባበረው? ለምንድን ነው? አንደኛውና ትልቁ ሂት ነው። ሂት ወይም ደግሞ ሙቀት ወይም ደግሞ እሳት እየሄዳችሁ ትሰሩታላችሁ። እኔ አሁን በፔስትራ ወይም ደግሞ በእሳት ከተነካ ጸጉሬ ወደ 6 አመት ምናምን ሆኖታል። 2 ጊዜ እዚህ ጋር ፊቱ ተለቅሟል ካስክ ብቻ ተሰርቸው። ከዛ ውጪ ጸጉሬ 6 አመት ወይ 7 አመት አካባቢ በቀጥ ተደርጎ እንደዚህ በእሳት ተሰርቶ አያውቅም። ስለዚህ ተጠብቋል ማለት ነው። ማድረግ ትችላላችሁ። አሁን ለምሳሌ እህቴ ሁሉ ጊዜ ነው ስትሬት የምታደርገው። ነገር ግን ሎኪን አድርጌ በደንብ ጸጉሬ ላሳድግ የምትሉ ከሆነ ግን ማለት ነው ጸጉራችሁ ለተወሰነ ጊዜ እሳት አታስነኩት። እሳትም ካስነካችሁ ደግሞ ጊዜ ስጡት። በየሳምንቱ አይደለም ወይ ደግሞ በየሆነ ጊዜው ቢደረግ ይሻላል። አንድ ወሩን ሙሉ የምታቆዩት ከሆነ ሳትታጠቡ ከዛ ደግሞ እንደገና የሚቀጥለው አንድ ወር ከዛ እንደገና እንደዛ ከሆነ ብቻ ወይ ደግሞ በአመት 2 ምናምን ካልሆነ እሳት በጣም ይጎዳል። ከዛ ደግሞ ሌላ ምንድነው የሚጎዳው? መካኒካል ምንለው ወይም ደግሞ ፍትጊያ ይሄ ሰው ሰራሻዊ አይነት ለምሳሌ ከምታረጉት ሻሽ ሊሆን ይችላል። ሻሽም ላታረጉት ትችላላችሁ። ወይስ ደግሞ በጣም እንትን የሚለው ሻሽ አለማድረግ፣ ከትራሶቻችሁ ጋር መፋተግ፣ የትራሶቻችን ራሱ ጨርቆች፣ ከዛ ደግሞ ቅድም ያልኩ ያነሳውላችሁ ልብሳችሁ ራሱ እንደዚህ አይነት ልብስ ከሆነ ለምሳሌ ኮተን ነው። ስለዚህ እንትኑ እንዳለ ይስበውና ማለት ነው ዘይቱን፣ ቅባቱን፣ ውሃውን ምናምን ይሳብ ያደርገውና ከዛ ደግሞ እንደገና ፍትጊያም ይኖረዋል። ከዛ ደግሞ ቁጥጥር ተሰሩታላችሁ። እኔም አንድ ጊዜ ተሰራውት ለመጀመሪያ ጊዜ ተሰራውት ውልቅ አድርጎ ነው ጸጉሬን ይዞት ሄደው ማለት ነው። አስገባላችኋለሁ የተሰራውትን ደግሞ ወፍራም መሰራት እና ውልቅ አድርጎ ነው ይዞት ሄደው። አንደኛው አሁን በዚህ አመት እንደገና የማሳደግ ቻሌንጅንም እንድጀምር ያደረገኝ ነገር የዛን የተቆረጠው ነው። በጣም ነበር ያበላሸብኝ እሱ። እሺ ተሰሩት፣ ችግር የለውም የሚስማማችሁ ከሆነ ተሰሩት። ግን ጥብቅ አርጋችሁ ራሳችሁ ዊጉን ተውት። ራሳችሁን ስትሰሩ ራሱ ማለት ነው ይሄ ጥብቅ ብሎ እዚህ ጋር ነጥብ እስከሚያወጣ እስኪ ቀላ ምናምን የምታደርጓላችሁ። ለማን ነው እንደዛ የሚወጠር ነገር እንደዚህ የምታስይዙ ከሆነ ምናምን ይሄ እየሸሸ ይላል አይደል? ብሬክ እያደረገ ነው ማለት ነው፣ እየተነቀለ ነው ማለት ነው። ስለዚህ ከዚህ መሰበርም እንዳለ ከዚህ መነቀልም ደግሞ ተፈጥሯዊ ያልሆነ አለ ማለት ነው። እነዚህ ነገሮች ይሰባብሩታል። ኬሚካልም ቀለም ሊሆን ይችላል፣ ሪላክሰር ሊሆን ይችላል። የተለያዩ ፐርም ምናምን የምትጠቀሙ ከሆነ ልክ እንደዚሁ ጸጉራችሁን ዳሜጅ ያደርገዋል ማለት ነው። ከዛ ደግሞ በየቀኑ ደግሞ ማበጠር በየቀኑ በቃ ምንጨር ያረጋችሁ ታበጥሩ። ሲጀመር ማበጠሪያ ራሱ ማለት ነው በጣም ችግር አለበት። ወፈፍራም ጥርስ ያላቸው ሰፋፊ ጥርስ ያላቸው ወይም ደግሞ በእጃችሁ ውሃ የምታስነኩት ከሆነ ሲጀመር ማለት ነው አያስፈልጋችሁም። ይሄንንም እንዳሳያችሁ የምትፈልጉ ከሆነ ኔክስት ታይም ስታጠብ ጸጉሬን ማለት ነው እንዴት አድርጌ በእጄ ብቻ ዲታንግል አድርጌ በእጄ ብቻ በጥሬ ያለምንም ማበጠሪያ አንዳንዴ ይሄንን ለመክፈል መክፈያ ልጠቀም እችላለሁ። ከዛ ውጪ ግን ያለምንም ማበጠሪያ እንዴት አድርጌ ጸጉሬን እንደማበጥር አሳያችኋለሁ። ስለዚህ እሱን የምትፈልጉ ከሆነ ኮሜንት ላይ አድርጉልኝ፣ እኔ እሰራላችኋለሁ፣ ችግር የለውም። ዝም ባይ ዞርሽ ነው አም ሶሪ። እነዚህ የሚሰባብሩብን ነገሮች ምናምን ካቆምን ማለት ነው ይሄንን ችግር ሶልቭ አደረግነው ማለት ነው። ጸጉር አለመቆረጥ ራሱ ማለት ነው እንትን ይላል፣ ጸጉራችሁን ያሳጥረዋል። ልክ ቅድም እንዳሳያችሁ እንደዚህ የሾለ መኖሩ ራሱ ማለት ነው ጸጉራችሁን ያሳጥረዋል። ለምንድን ነው የተሰነጠቀ እንትን ሲኖር ማለት ነው የተሰባበረ ጸጉር ሲኖር አንደኛ ስታበጥሩት ያስቸግራል ሲጀመር ማለት ነው። ሁለተኛ ደግሞ የተሰበረው ራሱ እንደዚህ ወደ ላይ የመሰንጠቅ የበለጠ የመሰንጠቅ እና ወደ ላይ ድረስ የሚሄድ እንትን አለው ፕሮባቢሊቲ ያለው። ስለዚህ አለመቆረጥ ራሱ አንድ እንትን ምክንያት ሊሆን ይችላል ማለት ነው። ስለዚህ ምን ተረዳን ዛሬ? ጸጉራችን ከዚህ ያድጋል 0.5 ኢንች በየወሩ ያድጋል፣ 6 ኢንች በየአመቱ ያድጋል። ይሄንን ተረድተናል። ከዛ ለምንድን ነው የሚቆረጠው የሚለውን ደግሞ ስናይ የተለያዩ ነገሮችን እያደረግንበት ነው። አዎ እኔ ሞር ፎከስ የማደርገው አክቹሊ ማለት ነው ይሄ ሪቴንሽን ወይም ደግሞ ከዚህ ላይ ይሄ ያለኝን መጠበቅ ላይ ነው እኔ ፎከስ የማደርገው። ያለኝ ጸጉር ላይ ነው መጠበቅን ነው ፎከስ የማደርገው። ስለዚህ ያላችሁን ጸጉር እንጠብቃለን። ከዛ አንዳንዴ ደግሞ ከዚህም ደግሞ በደንብ ፈጠን ብሎ እንዲያድግልን የሚያደርጉ ነገሮችንም እናረጋለን ማለት ነው። እና ይሄ የሚቀጥለው ቪዲዮ ደግሞ እንዴት አድርገን ጸጉራችንን እንደምናሳድግ እንዴት አድርገን ብሬኬጅን መከላከል እንደምንችል
ነው የሚያሳያችሁ። ይሄ ቪዲዮ ከተመቻችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ። የምትፈልጉት ነገር ካለ ደግሞ ይሄን ስሪልን የምትሉኝ ከሆነ ደግሞ ኮሜንት ላይ አስቀምጡልኝ። አቢጉ ነበርኩኝ። በጣም ወዳችኋለሁ።